በዓለም ላይ ለልጁ ካለው ፍቅር የተነሳ ሕይወቱን አሳልፎ ለመስጠት ዝግጁ የሆነ አባት ነበረ። ነገር ግን እጅግ በሚያሳዝን ሁኔታ የገዛ ልጅህን ገድለሃል ተብሎ በሕይወት ዘመን እስራት እንዲቀጣ ተፈረደበት። በዚያች አስከፊ ምሽት ልጁ በመኝታ ክፍል ውስጥ ጥቃት ሲፈጸምበት፣ አባትየው በሌላ ክፍል ውስጥ ተኝቶ ነበር። ልጄን ከአደጋ ሳልጠብቀው ቀረው በሚል የጥፋተኝነት ስሜትና የልብ ስብራት ተሸንፎ የተጣለበትን የዕድሜ ልክ እስራትና የሰዎችን ዘለፋ ሁሉ በጸጥታ ተቀበለ። ለ5 ዓመታት ያህል ባለቤቱን ጨምሮ የትኛውንም ጠያቂ ሳያስተናግድ በዓለም ተረስቶ ለመኖር ወሰነ። ነገር ግን አንድ ቀን የቀድሞ ታዋቂ ጋዜጠኛ የሆነችው የባለቤቱ እህት ራቼል ልትጠይቀው መጣች። ይህች ሴት ይዛ የመጣችው ፎቶግራፍ የሞተውን ጸጥታ ሙሉ በሙሉ አፈረሰው። ፎቶ ከጥቂት ሳምንታት በፊት በመዝናኛ ፓርክ የተነሳ ሲሆን ከታች በኩል የሚታየው ሕፃን ልጅ ደግሞ ተገድሏል ከተባለው ማቴዎ ጋር ይመሳሰል ነበረ። በፊቱ ላይ ያለው የልደት ምልክት ሳይቀር ተመሳሳይ ነበር። ዴቪድ በድንጋጤ ደርቆ ቀረ። በወቅቱ የልጁን አስከሬን በገዛ እጁ አግኝቶት ነበር። ምንም እንኳን ፊቱ ፈጽሞ መለየት በማይቻል መልኩ ቢበላሽም በወቅቱ የተሰራው የዲኤንኤ ምርመራ የልጁ መሆኑን አረጋግጦ ነበረ። ምናልባትም የልጄን መልክ ያለው ሌላ ልጅ ይሆናል ብሎ ራሱን ለማሳመን ቢሞክርም በልቡ ውስጥ ግን የተስፋ ጭላንጭል ፈነጠቀ። ዴቪድ በቀጥታ የአባቱ የቀድሞ ወዳጅ ወደ ሆነው የእስር ቤቱ ኃላፊ ዘንድ በመሄድ ጉዳዩን አብራራለት። የቦስተን ፖሊስ ጋር ያለው የልጁ ፋይል እንዲመጣለት ተማጸነ። የማፊያ መሰል ባህሪ ያለው አቃቢ ሕጉ ግን የዲኤንኤ ውጤቱ ማቴዎ መሆኑን አረጋግጧል። በከንቱ አትልፋ ሲል አፌዘበት። ነገር ግን ዴቪድ ከወጣ በኋላ ይህ ኃላፊ ያልተጠበቀ ነገር አደረገ። ወደ ቦስተን የሚወስድ የአየር መንገድ ትኬት ቆረጠ። በዚያው ምሽትም በሚስጥር የጉዳዩን ፋይል ለዴቪድ አመጣለት። የወንጀሉ ፋይል እንደሚያሳየው ዴቪድ የተፈረደበት በቤቱ ላይ ምንም አይነት የኃይል ጥሰት አለመኖሩ፣ ዴቪድ የእንቅልፍ መዛባት ወይም በእንቅልፍ ልብ የሚሄድ ታሪክ የነበረበት መሆኑ፣ ልጁ የተገደለበት የቤዝቦል መጫወቻ እንጨት የዴቪድ መሆኑና የሌላ ሰው አሻራ ለመገኘቱ ነበረ። ከሁሉም በላይ ደግሞ ዌንስሎት የተባለች ጎረቤታቸው ዴቪድ በዛን ቀን ምሽት በጓሮ በኩል የቤዝቦል ዱላውን ሲቀብር በዓይኔ አይቻለሁ ብላ በመመስከሯ ነበረ። ዴቪድ የጎረቤቱን ስም አከበበበት። ይህች ሴት ለምን በሐሰት መሰከረችበት? ከጀርባው አደገኛ ሚስጥር እንዳለ ተረዳ። በተመሳሳይ ሰዓት ቴድ የተባለ ተንኮለኛ የእስር ቤት ጠባቂ ዴቪድን ግደለው የሚል የጥቅም ትዕዛዝ ደረሰው። ቴድ 11 ሰዎችን የገደለ አደገኛ ገዳይ በትዕዛዝ ስህተት አስመስሎ ከዴቪድ ጋር የሰራተኛ ቡድን ውስጥ እንዲመደብ አደረገ። ገዳዩ ዴቪድን በንግግር ሊያበሳጨው ቢሞክርም ዴቪድ ግን ታገሰ። ነገር ግን ከአንገቱ ጀርባ በድንገት አንቆ ያዘው። ዴቪድ ሊታፈንና ሕይወቱ ልታልፍ ስትል በህሊናው የልጁን ድምፅ ሰማ። የተስፋው ጭላንጭል ጥንካሬ ሆነውና በኃይል ታግሎ ገዳዩን መሬት ላይ ጣለው። በመቀጠልም ራቼል ከእስር ቤቱ ውጪ ባደረገችው ምርመራ አንድ አስደንጋጭ እውነት አገኘች። ማቴዎ ከመገደሉ አንድ ቀን ቀደም ብሎ ከእርሱ ጋር ተመሳሳይ እድሜና ቅርጽ ያለው ነጭ ልጅ መጥፋቱን አወቀች። ስለዚህም ማቴዎ በማይታወቁ ሰዎች ታግቷል። ያኔ የተገኘው ሬሳ የዚያ የጠፋው ልጅ ሲሆን የዲኤንኤ ውጤቱ ደግሞ በባለስልጣናት ተቀይሯል። በተጨማሪም ምስክሯ ጎረቤት ዌንስሎ ዴቪድ እስር ቤት ከገባ ከአንድ ወር በኋላ ስሟን ቀይራ ቤቷን ሸጣ ተሰውራለች። በዚህ ሁሉ መሃል በእስር ቤት ውስጥ ሌላ ጥቃት ተዘጋጀ። እኩለ ሌሊት ላይ ጠባቂው ቴድ ዴቪድን ቀስቅሶ ወደ ሕክምና ክፍል እንሄዳለን አለው። ዴቪድ ነገር እንደተበላሸ ቢገባውም ጠባቂውን ለመታዘዝ ተገደደ። ቴድ ጭልጥ ያለ ጨለማ ኮሪደር ውስጥ ሲደርሱ ቢላውን መዘዘ። ዴቪድ በፍጥነት ተከላክሎ ቴድን ቢጥለውም እየጮኸ ሲሮጥ የኮሪደሩ መጨረሻ በካቴና ተቆልፎ አገኘው። ቴድ ቢላውን እያወዛወዘ ወደ እርሱ እየቀረበ ነው። ዴቪድ አሁን የመጨረሻ ወጥመድ ውስጥ ገብቷል። በሌላ በኩል ራቼል ስለ ምስክሯ አዲስ መረጃ አገኘች። ይህች ሴት በፍርድ ቤት በሐሰት ከመሰከረች በኋላ ወዲያውኑ ስሟንና መታወቂያዋን ቀይራ ወደ ኒውዮርክ እንደተዘዋወረች ታወቀ። በሌላ በኩል በዚያ ጨለማ ኮሪደር ውስጥ በቴድ ሊገደል የነበረው ዴቪድ በድንገት በሕክምና ክፍል ውስጥ ነቃ። የእስር ቤቱ ኃላፊ በቦታው በመገኘቱ ምክንያት ገዳዩ ጠባቂ በግልጽ ምንም ሊያደርገው አልደፈረም። በመቀጠል ዳይሬክተሩ ቴድን ምክንያት ፈልጎ ካሰናበተው በኋላ ዴቪድን ወደ አንድ ገለልተኛ ኮሪደር ወሰደው። በዚህ ጊዜ ዳይሬክተሩ አንድ ትልቅ እውነት አመነ። ዴቪድ በንጽህነቱ የተነሳ የጥቂት ባለስልጣናትን ጥቅም ስለነካ ብቻ በስውር ሊገደል ታቅዷል።
ጠላቶቹ በእስር ቤት ውስጥ ያሉ ጠባቂዎችንና አደገኛ ታራሚዎችን በገንዘብ መግዛት ከቻሉ፣ ዴቪድ በዚህ እስር ቤት ውስጥ ከእንግዲህ ደህንነቱ የተጠበቀ እንዳልሆነ ዳይሬክተሩ ተረዳ። ዳይሬክተሩ የገዛ ልጁን አዳምን ጠራው። አዳምና ዴቪድ ከልጅነታቸው ጀምሮ አብሮ ያደጉ የቅርብ ጓደኛሞች ነበሩ። አንደኛው እቅድም ተነደፈ። አዳም የእስር ቤት ጠባቂ ዩኒፎርሙን ለዴቪድ ይሰጠዋል። ዴቪድ ዩኒፎርሙን ለብሶ በእንግዳ መውጫው በኩል አልፎ ወደ መኪና ማቆሚያው ያመራል። የአዳምን መኪና አስነስቶ ያመልጣል። የታራሚዎች ስም ጥሪ ከመደረጉ በፊት ዴቪድ 2 ሰዓት የማምለጫ ጊዜ ይኖረዋል። እቅዱ በመካከል ቢበላሽ እንኳን አዳም በዴቪድ ጥቃት ተፈጸመብኝ ብሎ እንዲተወው ተስማሙ። ነገር ግን ተንኮለኛው ጠባቂ የዴቪድን እንቅስቃሴ በጥርጣሬ ይከታተል ነበር። ዴቪድ ወደ እስር ክፍሉ እንዳልተመለሰ ሲያይ ወዲያውኑ ፍለጋ ጀመረ። የዳይሬክተሩና የአዳም ስራ ገና ሳይጠናቀቅ በድንገት ደረሰባቸው። በመላው እስር ቤትም የድንገተኛ አደጋ ደወል ተደወለ። ዴቪድ በድንጋጤ ቢዋጥም ዳይሬክተሩ ግን በፍጹም መረጋጋት ቀጣዩን እቅድ ተገበረ። ዳይሬክተሩ ራሱን እንደ ታጋች አድርጎ በማቅረብ ዴቪድን ይዞ ወደ ጭነት መኪናው አመሩ። ሌሎቹ ጠባቂዎች በዳይሬክተሩ ሕይወት በመስጋታቸው ጥይት መተኮስ አልደፈሩ። በዚህ መልኩ ዴቪድ እና ዳይሬክተሩ የእስር ቤቱን በር ሰብረው በመውጣት በከፍተኛ ፍጥነት አመለጡ። ነገር ግን ከእስር ቤት መውጣት ብቻ በቂ አልነበረም። ፖሊስ ሄሊኮፕተሮችና አያሌ መኪና ፓትሮሎችን በማስተማራት ከኋላቸው እንደ አውሎ ንፋስ ይከተሏቸው ጀመረ። ይህ ሁሉ አስደናቂ ማሳደድ በቴሌቪዥን በቀጥታ ስርጭት መተላለፍ ጀመረ። ቀጣዩ ክፍል ምን ይሆን? ዴቪድ ከፖሊስ አሳዳጆች አምልጦ ኒውዮርክ የሚገኘውን እውነት ይደርስበት ይሆን?